ዛሬ የምናሳያችሁ ሙያ ትላላችሁ። እዚህ ጋር ዱቄት የተበጠበጠ አለ። እዚህ ጋር ኦሊቭ ኦይል አለ። እዚህ ጋር ደግሞ የተጠቀለሉ ናቸው። ከመጠቀለሉ በፊት ስቴፑ እንደዚህ ነው። እየተጠቀለለ ነው። እዚህ ውስጥ 2 ቺዝ ይገባል ተቆርጦ። ይሄ ቺዝ 4 ቦታ ተቆርጦ ማለት ነው። ቺክን ኬሪ ይሄ 4 ቦታ መቆረጥ አለበት። ከዛ ስቴፑ እንደዚህ ነው። ውስጡ ይገባል። ከዛ ጫፍና ጫፉ ይጠቀለላል። ከዛ እንደዚህ ይጠቀለላል ማለት ነው። ከዛ እዚህ ጋር ዱቄት እናረግና እንድቻርገን እናስይዘዋለን። ለምን ዘይት ላይ ሲጠበስ እንዳይፈርስ ማለት ነው። በድጋሚ አንድ እናሳያለን። እንደዚህ ይደረጋል። ከዛ በመቀጠል 2 ፍሬ ቅድም የቆረጥነውን ጅብን ቺዝ ማለት ነው እናረግና እንደዚህ ዝግት ከዛ በዚችም እንደዘግት እናረግና ከኋላ ጀምረን ጠቅላላ እናረጋለን ማለት ነው። አያችሁ እንዴት እንደሚያምር። ከዛ አሳበ ጅብን እንደዚህ ነው የሚሰራው። የማታውቁ ካላችሁ ሙያ ከኔ ውሰዱ። ሰምታችኋል። እንደዚህ በመጠቅለል እዚህ ጋር እናረጋለን ማለት ነው። ግን ታዲያ ስናደርግ ደግሞ ስቴፕ ባይ ስቴፕ ተደርጓል። አሁን እዚህ ጋር ስናደርግ ወረቀት ወይም ፔስታል ያስፈልገናል እንዳይያያዙ ማለት ነው። ፍሬዘር ውስጥ ስለሆነ የሚቀመጠው። ከዛ እንደዚህ የተለያየ እንዲሁም አሁን በረዶ ይዞ ነበር ማለት የተሰራ ነው። ስታወጡት እንደዚህ አያችሁ ራሱን ችሎ ሳይጠባበቅ ሳይበላሽ እንዲወጣ ይረዳል ማለት ነው። እዚህ ጋር ጅብኖቹ 4 ቦታ ተቆርጦ ተዘጋጅተዋል። በሚያምር መልኩ ተዘጋጅተዋል። እዚህ ጋር ይሄ አንዱ ስኩዊዝ የሚባለው